ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ማክሰኞ ሚያዝያ 27 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የንግድና ቀጠናዊ ትስስር ሚኒስቴር ከትላንት ሚያዝያ 26 ቀን 2018 ዓ.ም ጀምሮ ተግባራዊ የሚሆን እስከ 169 ብር የሚደርስ የነዳጅ ጭማሪ ይፋ አደረገ። ይህ አዲስ መመሪያም ከባለፈው መጋቢት 23 ቀን 2018 ዓ.ም ወጥቶ ከነበረው ተመን ጋር ሲነጻጸር በሁሉም የነዳጅ ውጤቶች ላይ ከፍተኛ የዋጋ ጭማሪ አሳይቷል። በዝርዝር እናጋራችኋለን። ከውጪ የአሜሪካ ጦር በሆርሙዝ ወሽመጥ በኩል የንግድ መርከቦችን ለማንቀሳቀስ ፕሮጀክት ፍሪደም የተሰኘ አዲስ ኦፕሬሽን በጀመረ በሰዓታት ውስጥ በርካታ የኢራን የክሩዝ ሚሳኤሎችንና ድሮኖችን መትቶ መጣሉን ባስታወቀበት ቅጽበት ከአየር ጥቃቱ በተጨማሪ 6 የኢራን ፈጣን የጦር ጀልባዎችን በአሜሪካ ሄሊኮፕተሮች መደምሰሳቸውን አስታውቋል። ኢራን በበኩሏ አሜሪካ የጦር ጀልባዎችን አውድም ያለው ስትል ያሰራጨችው መረጃ ሐሰት መሆኑን በማስተባበል የአሜሪካ የጦር መርከብ ከኢራን የተሰጠውን የማስጠንቀቂያ መልእክት ችላ በማለቱ በሆርሙዝ ባህረ ሰላጤ አቅራቢያ በ2 ሚሳኤሎች መመታቱን አስታውቃለች። በዝርዝር ይዘነዋል። ኢራን በዓለም አቀፍ የነዳጅ ንግድ መስመር ላይ ከፍተኛ ስትራቴጂካዊ ጠቀሜታ ባለው የሆርሙዝ የባህር ወሽመጥ ላይ አዲስ የባህር ላይ ቁጥጥር ቀጠና አወጀች። አዲሱ የቁጥጥር ቀጠና ደግሞ ከኢራኗ የቄሽም ደሴት እስከ የተባበሩት አረብ ኤምሬትስ የባህር ዳርቻዎች ድረስ ያለውን ሰፊ የውሃ አካል ያጠቃልላል ተብሏል። በዝርዝር የምትሰሙት መረጃችን ነው። የአሜሪካ መንግስት የኢራንን የነዳጅ ማዕቀብ በመጣስ ረገድ ተሳትፏላቸው ባላቸው የቻይና የነዳጅ ማከማቻ ተርሚናሎችና የግል ማጣሪያ ፋብሪካዎች ላይ አዲስ ማዕቀብ መጣሉን ተከትሎ በቤጂንግ ቁጣ ተቀሰቀሰ። ቻይና በበኩሏ ማዕቀብ የተጣለባቸው ሁሉም የቻይና ኩባንያዎች የአሜሪካን ገደብ ችላ በማለት ስራቸውን እንዲቀጥሉ በንግድ ሚኒስትሯ በኩል ትዕዛዝ አስተላልፋለች። ሙሉ መረጃውን እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በፒያሳ መሬት አይሸጥም እድል እንጂ ካራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበትን ብቸኛ አጋጣሚ እንሆ እንላለን። በመሃል ፒያሳ ካራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ በግንባታ ላይ ባለው ሳይታችን አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች የ40% ቅናሽ ማድረጋችን ስንገልጽ በታላቅ ደስታ ነው። በዚህም 6 ሚሊዮን የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 10 ሚሊዮን የነበረውን ባለ 2 መኝታ በ6 ሚሊዮን ብር፣ 14 ሚሊዮን የነበረውን ባለ 3 መኝታ በ8.6 ሚሊዮን ብር ብቻ ሲሆን ከ10% ቅድመ ክፍያ ጀምሮ ከፍሉም ልዩ የክፍያ አማራጭና የባንክ ብድር ማመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃና የልጆች መጫወቻዎችን ያካትቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ልብ ይበሉ፣ እኛ ለጋራ መገልገያዎች አናስከፍልም። ለበለጠ መረጃ ከታች ባሉት ስልክ ቁጥሮች ይደውሉልን። ሜሪት ፕሮፐርቲስ። የነዳጅ ዋጋ መሸጫ ላይ በድጋሚ እስከ 169 ብር የሚደርስ ጭማሪ ተደረገ። የንግድና ቀጠናዊ ትስስር ሚኒስቴር ከትላንት ሚያዝያ 26 ቀን 2018 ዓ.ም ጀምሮ ተግባራዊ የሚሆን አዲስ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ተመንን ይፋ አድርጓል። ይህ አዲስ መመሪያ ደግሞ ከባለፈው መጋቢት 23 ቀን 2018 ዓ.ም ወጥቶ ከነበረው ተመን ጋር ሲነጻጸር በሁሉም የነዳጅ ውጤቶች ላይ ከፍተኛ የዋጋ ጭማሪ አሳይቷል። በዚህም መሰረት መጋቢት 23 ቀን 2018 ዓ.ም የቤንዚን ዋጋ 142 ብር ከ41 ሳንቲም እንዲሸጥ ቢወሰንም በአዲሱ ጭማሪ ግን የቤንዚን ዋጋ ወደ 167 ብር ከ50 ሳንቲም ከፍ እንዲል ተወስኗል። እንዲሁም በፊት ነጭ ናፍጣ 163 ብር ከ9 ሳንቲም እንዲሸጥ የዋጋ ተመን ቢወጣለትም በትላንትናው ጭማሪ ግን 17 ብር ጭማሪ በማሳየት ወደ 180 ብር ከ46 ሳንቲም
ሳንቲም ከፍ ብሏል። በሌላ በኩል በአዲሱ የዋጋ ተመን ከፍተኛ ጭማሪ የተደረገበት ኪሮሲን በፊት ሲሸጥበት ከነበረበት ዋጋ 169 ብር ከ27 ሳንቲም ጭማሪ ተደርጎበት በ320 ብር ከ66 ሳንቲም እንዲሸጥ የተወሰነ ሲሆን ቀላል ጥቁር ናፍጣ ደግሞ 6 ብር ከ64 ሳንቲም ጭማሪ በማሳየት በ170 ብር ከ62 ሳንቲም እንዲሸጥ መወሰኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በተጨማሪም ከባድ ጥቁር ናፍጣ ከነበረበት 160 ብር ከ68 ሳንቲም የዋጋ ተመን ወደ 167 ብር ከ37 ሳንቲም ከፍ ሲል የአውሮፕላን ነዳጅ እንዲሁ የ169 ብር ከ28 ሳንቲም ጭማሪ ተደርጎበታል። በዚህም በሊትር እስከ 169 ብር ከ28 ሳንቲም የደረሰ ጭማሪ የተመዘገበ ሲሆን ይህም ደግሞ በትራንስፖርትና በሸቀጦች ዋጋ ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል ተሰግቷል። ከውጪ ወደ ያዝናቸው መረጃዎቻችን ስንሸጋገር ደግሞ የአሜሪካ ጦር በሆርሙዝ ወሽመጥ የኢራን ክሩዝ ሚሳኤሎችንና ድሮኖችን እንዲሁም 6 የኢራን ፈጣን የጦር ጀልባዎችን መደምሰሱን አስታወቀም። የአሜሪካ ማዕከላዊ እዝ በሆርሙዝ ወሽመጥ በኩል የንግድ መርከቦችን ለማንቀሳቀስ ፕሮጀክት ፍሪደም የተሰኘ አዲስ ኦፕሬሽን በጀመረ በሰዓታት ውስጥ በርካታ የኢራን የክሩዝ ሚሳኤሎችንና ድሮኖችን መትቶ መጣሉን አስታውቋል። በዚህም ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ከአየር ጥቃቱ በተጨማሪ 6 የአየር ፈጣን የጦር ጀልባዎችም በአሜሪካ ሄሊኮፕተሮች መደምሰሳቸውን ተናግረዋል። የማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር በበኩላቸው ለጋዜጠኞች እንደገለጹት ጥቃቱ የተፈጸመው ኢራን በወሽመጡ በሚንቀሳቀሱ የአሜሪካ የጦር መርከቦችና የንግድ መርከቦች ላይ ያነጣጠረ ተደጋጋሚ የሚሳኤልና የድሮን ጥቃት በሰነዘረችበት ወቅት ነው ብለዋል። አዛዡ አክለውም የአሜሪካ ጦር ኃይል ራሱንና ጥበቃ የሚደረግላቸውን የንግድ መርከቦች ከመጪው አደጋ በተሳካ ሁኔታ ተከላክሏል ብለው በኦፕሬሽኑም የአሜሪካው አፓችና ሲሃውክ ሄሊኮፕተሮች 6ቱን የኢራን ጀልባዎች መምታታቸው ተረጋግጧል ሲሉ ገልጸዋል። ይህ ወታደራዊ ግጭት የተቀሰቀሰው ደግሞ ፕሬዝዳንት ትራምፕ በኢራን የባህር ክልከላ ምክንያት በፋርስ ባህረ ሰላጤ ውስጥ የታገዱ ከ800 በላይ መርከቦችን ለማስወጣት የሚያስችል ፕሮጀክት ፍሪደም የተሰኘ ኦፕሬሽን በይፋ ካወጁ በኋላ ነው። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ኢራን የአሜሪካን ጥረት ለማደናቀፍ ከሞከረች ከምድረ ገጽ ትጠፋለች የሚል ጠንካራ ማስጠንቀቂያም ሰንዝረዋል። የኢራን መንግስት በበኩሉ አሜሪካ የጦር ጀልባዎችን አውድም ያለው ስትል ያሰራጨችው መረጃ ፍጹም ሐሰት ነው ሲል አስተባብሏል። በሌላ በኩል የአሜሪካ የጦር መርከብ ከኢራን አብዮታዊ ዘብ የተሰጠውን የማስጠንቀቂያ መልእክት ችላ በማለቱም በሆርሙዝ ባህረ ሰላጤ አቅራቢያ በሁለት ሚሳኤሎች መመታቱን ይታወሳል። የኢራን መንግስት መገናኛ ብዙሃን እንደዘገቡት ከሆነ በጃስክ አቅራቢያ ሲሆን የኢራን አብዮታዊ ዘብ መርከቧ የቀረበላትን የማቆም ትዕዛዝ ባለመክበሯ እርምጃው መወሰዱን አስታውቋል። ይህ የቅርብ ጊዜ ውጥረት ደግሞ ባለፈው ሚያዝያ ወር በፓኪስታን አደራዳሪነት ተደርሶ የነበረውን የተኩስ አቁም ስምምነት አደጋ ላይ ሊጥል እንደሚችል ተሰግቷል። ኢራን በሆርሙዝ የባህር ወሽመጥ ላይ አዲስ የቁጥጥር ቀጠና አወጀች። የኢራኑ እስላማዊ አብዮታዊ ዘብ በዓለም አቀፍ የነዳጅ ንግድ መስመር ላይ ከፍተኛ ስትራቴጂካዊ ጠቀሜታ ባለው የሆርሙዝ የባህር ወሽመጥ ላይ አዲስ የባህር ላይ ቁጥጥር ቀጠና መመስረቱን በይፋ አስታውቋል። የዘብ ኃይሉ በወጣው መግለጫ መሰረትም አዲሱ የቁጥጥር ቀጠና ከኢራኗ የቄሸም ደሴት እስከ የተባበሩት አረብ እምሬት የባህር ዳርቻዎች ድረስ ያለውን ሰፊ የውሃ ክልል ያጠቃልላልም ብሏል። ይህ እርምጃ በክልሉ የሚደረጉ ወታደራዊና የንግድ እንቅስቃሴዎችን በቅርበት ለመከታተልና የተሳካ ቁጥጥር ወይንም ስማርት ኮንትሮል ለማድረግ ያለመ መሆኑም ተገልጿል። ይህ የኢራን ውሳኔ የመጣው ደግሞ በአካባቢው ያለው ወታደራዊ
ውጥረት በከፍተኛ ሁኔታ በጨመረበት ወቅት ነው። የኢራን ባለስልጣናት በበኩላቸው እንደገለጹት አዲሱ ቀጠና የሀገሪቱን የባህር ዳርቻ ደህንነት ለመጠበቅና ማንኛውንም የጠላት ወታደራዊ እንቅስቃሴ ለመግታት ታስቦ የተዘጋጀ ነው ማለታቸውን ታስኒም የተሰኘው የኢራኑ የዜና ወኪል ዘግቧል። በተለይም የአሜሪካ የጦር መርከቦች ወደዚህ ቀጠና የሚገቡ ከሆነ አስፈላጊውን እርምጃ እንደሚወስዱ አስጠንቅቀዋል። የሆርሙዝ የባህር ወሽመጥ ደግሞ በዓለም ላይ ካለው አጠቃላይ የነዳጅ ንግድ ውስጥ 20 በመቶ የሚያልፍበት ወሳኝ መስመር በመሆኑ ይህ የኢራን እርምጃ ደግሞ በዓለም አቀፍ የነዳጅ ገበያና በኢኮኖሚው ላይ ሊያስከትል የሚችለው ተጽዕኖ የብዙዎችን ትኩረት ስቧል። ዋሽንግተን የኢራንን የነዳጅ ምርት በሚገዙ የቻይና ኩባንያዎች ላይ ያላትን ቁጣ ገለጸች። የአሜሪካ መንግስት የኢራንን የነዳጅ ማዕቀብ በመጣስ ረገድ ተሳትፏላቸው ባላቸው የቻይና የነዳጅ ማከማቻ ተርሚናሎችና የግል ማጣሪያ ፋብሪካዎች ላይ አዲስ ማዕቀብ መጣሉን አስታውቋል። ከቀናት በፊት የአሜሪካ የውጭ ጉዳይ ሚኒስቴር ይፋ ባደረገው መግለጫ በቢሊዮን የሚቆጠር ዶላር የሚያወጣ የኢራን ድፍድፍ ነዳጅ ወደ ቻይና እንዲገባ አመቻችቷል የተባለው የኪንግዳው ሃይዬ የነዳጅ ተርሚናል በማዕቀብ ዝርዝር ውስጥ መካተቱም ተነግሯል። ይህ እርምጃ በተለይም ቲፖት ተብለው የሚጠሩትንና በቻይና ሻንዶግ ግዛት የሚገኙ ትናንሽ የነዳጅ ማጣሪያ ፋብሪካዎችን ኢላማ ያደረገ ነው መባሉን ኒውዮርክ ታይምስ ዘግቧል። በተጨማሪም እንደ አሜሪካ ግምጃ ቤት መረጃ ከሆነ ደግሞ ቻይና ኢራን የምትልከውን የነዳጅ ምርት 90 በመቶውን የምትገዛ ሲሆን አብዛኛው ግብይት የሚከናወነው በዚሁ ትናንሽ ፋብሪካዎች አማካኝነት ነው ተብሏል። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ በሰጡት መግለጫ ኢራን የቀጠናውን ሰላም ለሚያውኩ ተግባራት የምታውለውን የነዳጅ ገቢ ለማግኘት እስከሞከረች ድረስ አሜሪካ ኢራንንና ማዕቀቡን ለማለፍ የሚረዱ አጋሮቿን ተጠያቂ ማድረጓን ትቀጥላለች ብለዋል። ቤጂንግ በበኩሏ የአሜሪካን እርምጃ በመቃወም ፈጣን ምላሽ የሰጠች ሲሆን በዚህም ማዕቀብ የተጣለባቸው 5 የቻይና ኩባንያዎች የአሜሪካን ገደብ ችላ በማለት ስራቸውን እንዲቀጥሉ በንግድ ሚኒስትሯ በኩል ትዕዛዝ አስተላልፋለች። ቻይና የአሜሪካን ማዕቀብ ህገወጥና የአንድ ወገን ውሳኔ ስትል የገለጸች ሲሆን የሀገሪቱን የንግድ ፍላጎት ለማስጠበቅ አስፈላጊውን እርምጃ እንደምትወስድም አስታውቃለች። ይህ አዲስ ፍጥጫ የመጣው ደግሞ በፕሬዝዳንት ዶናልድ ትራምፕ የሚመራው የአሜሪካ አስተዳደር በኢራን ላይ የሚከተለውን ከፍተኛ ጫና የማሳደር ፖሊሲ በድጋሜ ካጠናከረ በኋላ ነው። በተለይም በቅርቡ በፓኪስታን አስተናጋጅነት የተካሄደው የአሜሪካና የኢራን የሰላም ድርድርም ያለ ውጤት መጠናቀቁን ተከትሎ በሆርሙዝ የባህር ሰርጥ ላይ ያለው ወታደራዊና ኢኮኖሚያዊ ውጥረት ይበልጥ እየተባባሰ መጥቷል። ዩክሬን ከሩሲያ ከተተኮሱባት 164 ድሮኖች ውስጥ 149ን መታመጣሏን አስታወቀች። የሩሲያ ጦር በዩክሬን የተለያዩ ግዛቶች ላይ መጠነ ሰፊ የሚሳኤልና የድሮን ጥቃት መሰንዘሩ ተሰምቷል። በሌላ በኩል የዩክሬን አየር መከላከያ ኃይል ባወጣው መግለጫ ከሩሲያ ከተተኮሱ 164 ሰው አልባ አውሮፕላኖች ወይንም ድሮኖች መካከል 149ን ማክሸፍ መቻሉን አስታውቋል። የዩክሬን መከላከያ ሚኒስቴር ጥቃቱን አስመልክቶ ባወጣው ዝርዝር መረጃ ድሮኖቹ በተለያዩ የሀገሪቱ አቅጣጫዎች የተሰማሩ ቢሆንም አብዛኞቹ ኢላማቸውን ሳይመቱ በአየር ላይ እንዲወድሙ ተደርገዋልም ብሏል። ከድሮኖቹ በተጨማሪም ሩሲያ 11 የባለስቲክ ሚሳኤሎችን ያስወነጨፈች ሲሆን ከነዚህም ውስጥ አንዱ በአየር መከላከያ ስርዓቱ አማካኝነት መክሸፉ ተረጋግጧል። ጥቃቱ በተለይም በሰሜናዊ፣ ደቡባዊ፣ ምስራቃዊና ማዕከላዊ የዩክሬን ክፍሎች ላይ ያነጣጠረ እንደነበር የተገለጸ ሲሆን መከላከያ ካከሸፋቸው ውጭ ያሉ ሚሳኤሎችና ድሮኖች በ14 አካባቢዎች ላይ ከፍተኛ ጉዳት ማድረሳቸው ተነግሯል። ዩክሬን አሁንም የሩሲያን የአየር ላይ ጥቃት ለመመከት የምዕራባውያን አጋሮቿን ድጋፍ ማጠናከር አስፈላጊ መሆኑን በመግለጽ ላይ ትገኛለች።
ወደ መጨረሻው ዝርዝር መረጃችን ስንሸጋገር ደቡብ ኮሪያ በሆርሙዝ የባህር ወሽመጥ በመርከቧ ላይ በደረሰው ፍንዳታ ዙሪያ ምርመራ ጀመረች። በሆርሙዝ የባህር ወሽመጥ ላይ በደቡብ ኮሪያ በሚተዳደር የጭነት መርከብ ላይ የደረሰውን የፍንዳታና የእሳት አደጋ መንስኤ ለማወቅ የሴኡል ባለስልጣናት ምርመራ መጀመራቸውን አስታውቀዋል። ትናንት ምሽት ላይ በፓናማ ሰንደቅ ዓላማ የምትጓዘውና በደቡብ ኮሪያው ኤችኤምኤም ኩባንያ የምትተዳደረው ኤችኤምኤም ናሙ የተባለች መርከብ በሆርሙዝ የባህር ወሽመጥ አቅራቢያ መልሕቅ ጥላ ባለችበት ወቅት ፍንዳታና ቃጠሎ አስተናግዳለች። እሳቱ በመርከቧ የሞተር ክፍል ውስጥ የተነሳ ሲሆን በመርከቧ ላይ የነበሩ 21 ሰራተኞች ለ4 ሰዓታት ባደረጉት ከፍተኛ ጥረት በቁጥጥር ስር መዋሉ ተነግሯል። የደቡብ ኮሪያ የውጭ ጉዳይ ሚኒስትር በበኩሉ ባወጣው መግለጫ በመርከቧ ላይ የነበሩ 6 ኮሪያውያንና እንዲሁም ምንም አይነት የሰው ሕይወት ጉዳት እንዳልደረሰ አረጋግጧል። ይህ አደጋ የተከሰተው ደግሞ አሜሪካ ፕሮጀክት ፍሪደም በሚል ስያሜ የሆርሙዝ የባህር ወሽመጥን ለዓለም አቀፍ የንግድ መርከቦች ክፍት ለማድረግ ወታደራዊ እንቅስቃሴ በጀመረችበት ወቅት ነው። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ኢራን በመርከቧ ላይ ተኩስ ከፍታለች በማለት ጥቃቱን በቀጥታ ከቴሄራን ጋር አያይዘውታል። ትራምፕ አክለውም ደቡብ ኮሪያ የባህር መንገዱን ደህንነት ለማስጠበቅ አሜሪካ ለምትመራው ጥረት ወታደራዊ ድጋፍ እንድታደርግም ጥሪ አቅርበዋል። ምንም እንኳን ፕሬዝዳንት ትራምፕ ኢራንን ቢከሱም የደቡብ ኮሪያ መንግስት እስካሁን ጥቃቱ በማን እንደተፈጸመ ከመግለጽ ተቆጥቧል። ሚኒስትሩም አክሎ የአደጋው ትክክለኛ መንስኤ የሚታወቀው መርከቧ ለምርመራ ወደ ዱባይ ወደብ ከተጎተተችና የደረሰባት ጉዳት በዝርዝር ከተገመገመ በኋላ ነው ብሏል። የብሪታንያ የባህር ላይ ስጋት አስተዳደር ቡድን በበኩሉ አደጋው በባህር ላይ በተጠመደ ፈንጂ ወይንም በሌላ ውጫዊ ጥቃት ሊከሰት እንደሚችል ግምቱን አስቀምጧል። ቀጥለናል። ውድ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር የ30ኛ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ የትናንት ጨዋታ ውጤቶችና የዛሬ መርሃ ግብሮችን ጨምሮ የአውሮፓ ታላላቅ ሊግ ጨዋታዎች ውጤት እንዲሁም የዛሬውን ተጠባቂ ቻምፒዮንስ ሊግ ጨዋታና ሌሎች ስፖርታዊ መረጃዎችን መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንውላችኋለሁ ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ወደ እናንተ አደርሳለሁ። የ30ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንት ጅማሯቸውን አድርገዋል። በዕለቱ መርሃ ግብር የጦና ንቦቹ ወደ ድል ሲመለሱ ሐዋሳ ከተማና ሸገር ከተማ ነጥብ ተጋርተዋል። መቻል በበኩሉ ከመሪው ጋር ያለውን የነጥብ ልዩነት ማጥበብ የሚችልበትን አጋጣሚ ከአዳማ ከተማ ጋር ነጥብ በመጋራት ሳይጠቀምበት ቀርቷል። በሲቢ ኢትዮጵያ ፕሪሚየር ሊግ መርሃ ግብር ሐዋሳ ከተማ ከሸገር ከተማ አንዳቻ የተለያዩ ሲሆን የሐዋሳ ከተማን ግብ ብሩክ ታደለና ለሸገር ከተማ ደግሞ ይስሐቅ ገብረ ኢየሱስ አስቆጥረዋል። በሌላ ጨዋታ መቻል ከአዳማ ከተማ ጋር ያደረጉትን ጨዋታ 0-0 አጠናቀዋል። በሲቢ የኢትዮጵያ ፕሪሚየር ሊግ የ30ኛ ሳምንት የሁለተኛ ቀን ጨዋታዎች ዛሬ ቀጥለው ሲካሄዱ በአዲስ አበባ ስቴዲየም ኢትዮጵያ ንግድ ባንክ ከቅዱስ ጊዮርጊስ 7 ሰዓት ላይ፣ መቀለ ሰባ እንደርታ ከአርባ ምንጭ ከተማ 10 ሰዓት ላይ ይጫወታሉ። እንዲሁም በአዳማ ሳይንስና ቴክኖሎጂ ስቴዲየም ድሬዳዋ ከተማ ከኢትዮጵያ ቡና 9 ሰዓት ላይ፣ ምድረገነት ሽረ ከኢትዮ ኤሌክትሪክ 12 ሰዓት ላይ ይጫወታሉ። ከውጭ የምዕራብ ለንደኑ ክለብ ቸልሲ በኖቲንጋም ፎረስት ተሸንፏል። ሰማያዊዎቹ 6 ተከታታይ ጨዋታዎችን የተሸነፉ ሲሆን ይህም ከ1993 በኋላ ለመጀመሪያ ጊዜ ሆኖ ተመዝግቧል። ቸልሲ በፕሪሚየር ሊጉ ጨዋታዎች ባለፉት 540 ደቂቃዎች ጨዋታ አድርጎ አንድ ግብ ነው ያስቆጠረው። በጨዋታው ከባድ ጉዳት ያጋጠመው የቸልሲ ታዳጊ ተጫዋች የሆነው ጄሲ ሴሪ ወደ ሆስፒታል መወሰዱ ተገልጿል። ተጫዋቹ በጭንቅላቱ ላይ ከባድ ጉዳት የደረሰበት ሲሆን ተጫዋቹ መንቃቱና መናገር እንደሚችል ክለቡ ያሳወቀ ሲሆን ለጥንቃቄ ሲባል ሆስፒታል መወሰዱ ተነግሯል። የ18 ዓመቱ የክንፍ ተጫዋች ጄሲ ደሪ በትላንቱ ጨዋታ በቋሚነት ተሰልፎ የገባው ለመጀመሪያ ጊዜ ነበር። ሰማያዊዎቹ በቀጣይ የአውሮፓ መድረክ ተሳትፎ ቦታ ለማግኘት የመጨረሻ የሊግ ጨዋታቸውን ሲያደርጉ ከሊቨርፑል ከቶተናምና ከሰንደርላንድ ጋር የሚገጥሙ ይሆናል። ሌላኛው የእንግሊዙ ክለብ ማንቸስተር ሲቲ ነጥብ ጥሏል። በፕሪሚየር ሊጉ መርሃ ግብር ማንቸስተር ሲቲ ከኤቨርተን ጋር
ያደረገውን ጨዋታ 3-3 በሆነ ውጤት አጠናቋል። የኤቨርተንን ግቦች ቴርኖ ባሪ ሁለቱን ግቦች እና ጃክ ኦብሬን ሌላኛዋን ግብ አስቆጥረዋል። የማንቸስተር ሲቲን የአቻነት ግቦች ደግሞ ሁለቱን ጀርሚ ዶኩ ሲያስቆጥር ኤርሊንግ ሃላንድ ሌላኛዋን ግብ ከመረብ አሳርፏል። አንድ ተስተካካይ ጨዋታ ያለው ማንቸስተር ሲቲ ከሊጉ መሪ አርሰናል በ5 ነጥቦች ርቆ ይገኛል። በቀጣይ መርሃ ግብር ቅዳሜ ማንቸስተር ሲቲ ከብሬንትፎርድ፣ እሁድ ክሪስታል ፓላስ ከኤቨርተን ይጫወታሉ። ዴቪድ ራያ የወርቅ ጓንቱን አሸናፊ መሆኑን አረጋግጧል። የአርሰናሉ ግብ ጠባቂ ዴቪድ ራያ የዘንድሮውን የእንግሊዝ ፕሪምየር ሊግ የዓመቱ የወርቅ ጓንት አሸናፊ ሆኗል። ዶናሩማ በማታው ጨዋታ ግብ ማስተናገዱን ተከትሎ ዴቪድ ራያ አሸናፊነቱን አረጋግጧል። ዴቪድ ራያ በዘንድሮ የውድድር ዘመን እስካሁን በ17 ጨዋታዎች ላይ ግብ ሳይቆጠርበት መውጣት ችሏል። ቀሪ 3 ጨዋታዎች ደግሞ ይጠብቁታል። የመድፈኞቹ ቁጥር 1 ግብ ጠባቂ ዴቪድ ራያ ለ3ኛ ተከታታይ ዓመት ነው ይህንን የወርቅ ጓንት ማሸነፍ የቻለው። ትላንት የተደረጉ ሌሎች የአውሮፓ ሊግ ጨዋታዎች በጣሊያን ሴሪያ ኤ ላዚዮ ወደ ክሬሞንሲ አምርቶ 2-1 አሸንፎ ሲመለስ ሮማ ፊዮሬንቲናን 4-0 አሸንፏል። በስፔን ላ ሊጋ ሴቪያ ሪያል ሶሲዳድን አስተናግዶ እንዲሁ 1-0 አሸንፏል። የዛሬ ተጠባቂ መርሃ ግብር በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ መልስ ጨዋታ አርሰናል በሜዳው ኤምሬትስ ምሽት 4 ሰዓት ላይ አትሌቲኮ ማድሪድን ያስተናግዳል። የአውሮፓ ሻምፒዮንስ ሊግ ዋንጫን በታሪካቸው አንድም ጊዜ ማሳካት ያልቻሉት ሁለቱ ቡድኖች ወደ ፍጻሜው ለማለፍ የሚያደርጉት ፍልሚያ ምሽቱን ይጠበቃል። በኦፕታ ቅድመ ትንበያ መሰረት ለዋንጫው ቀዳሚውን ግምት ያገኘው አርሰናልና ከቀሩት 4 ቡድኖች ዝቅተኛውን ቅድመ ግምት ያገኘው አትሌቲኮ ማድሪድ የሚያደርጉት ጨዋታ ነው። በሪያድ ኤር ሜትሮፖሊታኖ ስቴዲየም በተደረገው የመጀመሪያው ዙር ጨዋታ ሁለቱም ቡድኖች በፍጹም ቅጣት ምት ባስቆጠሩት ግብ 1-1 በሆነ ውጤት መለያየታቸው ይታወሳል። የሰሜን ለንደኑ ክለብ አርሰናል ለዋንጫው ቅድመ ግምት በማግኘቱ ቀዳሚው ክለብ ቢሆንም ተጋጣሚው አትሌቲኮ ማድሪድ ብርቱ ተፎካካሪ መሆኑን በመጀመሪያው ዙር ጨዋታ ያሳየ መሆኑ ይታወቃል። የአውሮፓ ሻምፒዮንስ ሊግ ጨዋታን በታሪኩ ማሸነፍ ያልቻለው አርሰናል ለፍጻሜ መድረስ የቻለው አንድ ጊዜ ብቻ ሲሆን ወቅቱም በፈረንጆቹ 2006 ነበር። አርሰናል ያንን የፍጻሜ ጨዋታ በባርሴሎና ተሸንፎ ዋንጫውን ያጣ ሲሆን ከዛ በኋላ በአውሮፓ ሻምፒዮንስ ሊግ መድረክ የፍጻሜ ተፋላሚ ለመሆን ከ20 ዓመታት በኋላ በዛሬው ጨዋታ የሚያደርገው ፉክክር ይጠበቃል። በ2024/25 የውድድር ዓመት በመድረኩ እስከ ግማሽ ፍጻሜ የተጓዘው አርሰናል በዚህ የውድድር ዘመን ለፍጻሜ እንደሚበቃ ይጠበቃል። በአርጀንቲናዊ አሰልጣኝ ዲያጎ ሲሞኔ የሚመራው አትሌቲኮ ማድሪድ በበኩሉ በታሪኩ 3 ጊዜ የአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ መገኘት መቻሉ ይታወሳል። አትሌቲኮ ማድሪድ በተለያዩ ጊዜያት በመድረኩ ፍጻሜ ላይ መድረስ ቢችልም ዋንጫውን ግን 3 ጊዜም በሌላኛው የስፔኑ ኃያል ክለብና በመድረኩ ንጉስ ሪያል ማድሪድ ተነጥቋል። አትሌቲኮ ማድሪድ ለመጨረሻ ጊዜ የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ የሆነው በፈረንጆቹ 2016 እንደነበር ይታወሳል። የአውሮፓ ሻምፒዮንስ ሊግ ዋንጫ ለማሳካት በሚደረገው ጉዞ ውስጥ የዛሬውን ጨዋታ አሸንፎ ለፍጻሜ ለመድረስ ብርቱ ፉክክር እንደሚደረግ ይጠበቃል። ለዚህም በሳምንቱ መጨረሻ በተደረገው የስፔን ላሊጋ ጨዋታ አሰልጣኝ ዲያጎ ሲሞኔ ለአብዛኛው የቡድኑ ቋሚ ተሰላፊ ተጫዋቾች ረፍት ሰጠው ነበረ። በአርሰናል በኩል ደግሞ ካይ ሃቨርትዝና ማርቲን ኦዴጋርድ ወደ ቡድኑ ስብስብ መመለሳቸው ታውቋል። በኤምሬትስ ስቴዲየም የሚደረገውን የምሽቱን ተጠባቂ የአውሮፓ ሻምፒዮንስ ሊግ ጨዋታ ጀርመናዊ ዳኛ ዳንኤል ሴበርት በመሃል ዳኝነት የሚመሩት ይሆናል። የሁለቱ ቡድኖች የድምር ውጤት አሸናፊ በነገው ዕለት ጨዋታቸውን ከሚያደርጉት ባየር ሙኒክና ፒኤስጂ ድምር ውጤት አሸናፊ ጋር በፍጻሜ ይገናኛሉ። መላኩ ለሰዓቱ ያስኳቸውን ስፖርታዊ ዜናዎች በዚሁ ልቋጭ። አመሰግናለሁ። ከስፖርታዊ መረጃዎቻችን ተመልሰናል። የተወደዳችሁ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 175 ብር ከ65 ሳንቲም እየተገዛ 179 ብር ከ16 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 231 ብር ከ10 ሳንቲም እየተገዛ 235 ብር ከ72 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 201 ብር ከ70 ሳንቲም መግዣው ሲሆን መሸጫው ደግሞ 205 ብር ከ73 ሳንቲም ሆኗል። ስዊስ ፍራንክ 218 ብር ከ95 ሳንቲም እየተገዛ 223 ብር ከ32 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ45 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ39 ሳንቲም ሆኗል።
የሳውዲ ሪያል 46 ብር ከ30 ሳንቲም እየተገዛ 47 ብር ከ22 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን ደግሞ 24 ብር ከ61 ሳንቲም እየተገዛ 25 ብር ከ10 ሳንቲም እየተሸጠ ይገኛል። የካናዳ ዶላር እንዲሁ 122 ብር ከ11 ሳንቲም እየተገዛ 124 ብር ከ55 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በፒያሳ መሬት አይሸጥም እድል እንጂ ከአራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበትን ብቸኛ አጋጣሚ እንሆ እንላለን። በመሃል ፒያሳ ከአራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ በግንባታ ላይ ባለው ሳይታችን አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች የ40% ቅናሽ ማድረጋችን ስንገልጽ በታላቅ ደስታ ነው። በዚህም 6 ሚሊዮን የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 10 ሚሊዮን የነበረውን ባለ 2 መኝታ በ6 ሚሊዮን ብር፣ 14 ሚሊዮን የነበረውን ባለ 3 መኝታ በ8.6 ሚሊዮን ብር ብቻ ሲሆን ከ10% ቅድመ ክፍያ ጀምሮ ከፍሉም ልዩ የክፍያ አማራጭና የባንክ ብድር ማመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃና የልጆች መጫወቻዎችን ያካትቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ልብ ይበሉ፣ እኛ ለጋራ መገልገያዎች አናስከፍልም። ለበለጠ መረጃ ከታች ባሉት ስልክ ቁጥሮች ይደውሉልን። ሜሪት ፕሮፐርቲስ